አልሆነ ግን ተውት ጭራሽ የእውነት እማታምኑት ሰው ጎን ቁጭ ብላችሁ ሀይሚሻ መሸት ሲል ታስፈልገኛለህ እያለች ያለቃቀሰች መስላ መታለች ማለት ነው። ግን አልቅሰሽ እንድትመጪ አንፈልግም። ምክንያቱም ባንቺ የተነሳ ቡቡ ሴት ያስለቅሳል እንዲባልም አንፈልግም። ይሄ ነገር ደግሞ የሚያስለቅሰው ምን ስናፕ ላይ አለ። እሱን ተጠቅማ ነው፣ አልቅስ አይደለም። እንዳታለቅሺ ነግሬሻለሁ። ሴት ካለቀሰች በቃ ነገር አለቀ ማለት ነው። ስለዚህ የምማለቃቀስ የማን የቡቡዬን ሆድ ለማባባት ከሆነ ከካሜራ ጀርባ አልቅሺ። ካሜራ ላይ ወጥተሽ አልቅሰሽ ቡቡዬ ሴት ያስለቅሳል ምናምን ባልሽን አታስረግጭው። ባልሽን አስከብረሽ ያዢ። ባልሽን እመኚው ሀይሚዬ፣ እመኚው ባልሽን። ምንም የሚመጣ ነገር የለም። በቃ ካለሱ አይሆንም። እኛ ራሱ ካለ እናንተ ዩቲዩብ አይሆንልንም። በቃ እኛ ራሱ በቃ እንኳን እናንተ ተፋቅራችሁ እኛ በእናንተ ፍቅር ማለት ነው። አንቺና ብሩኬና አንቺ ተለያይታችሁ እኛ ራሱ አንፈልግም። በቃ አንፈልግም እንዴ! በቃ ካሁን በኋላ ለእናንተ ስንል አንኖርም ብላችኋል። ለእኛ ስትሉ እስኪ ኑሩ እስኪ ጋይስ፣ ምን ትላላችሁ? ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ ቤተሰቦች? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እንግዲህ ሀይሚዬ ቡቡ በሚለው ቲክታክ መታልናለች። ስትመጣልን ደግሞ እንግዲህ አይኗ እንባ ያቀረረ መስላን የመጣችሁ። እንግዲህ ደግሞ በጎቹ ይሄን እያያችሁ ያለማየሁ ልጅ ሴት ያስለቅሳል እያላችሁ እርገጡት። እንግዲህ ምን ይደረጋል መቼስ፣ ምን ይደረግ፣ ምን እናድርግ። ግን ይሄ ማለት ነው ስናፕ ላይ እንደዚህ ስታቀናብሩ እንደዚህ የሚያደርግ ፎቶ አለ። ስናፕ ላይ ያለቀሳቸው አስመስሎ የሚቀርጽ ማለት ነው። እሱን ነው እንጂ ሀይሚ እያለቀሰች ወይም ደግሞ ልቧ ተሰብሮ አይደለም። ምክንያቱም አይኖ ዶክተር አይደለሁም፣ ልቧ ሊሰበር ይችላል። እንኳን አይደለም ቀርቶ እኛ በሚናገሩት ነገር በሚነጋገሩት ንግግር ከዛሬ ነገ የተሻለ ነገር ይመጣል እያልን ስንጠብቃቸው የኛ ልብም ተሰብሯል። እንኳን አይደለም የነሱ የሚፋቀሩት ነገር ግን ያው እኛ ጭንቅላታችን እስካሁን ድረስ አሴፕት እያደረገ ያለው ያው ስራ ላይ ናቸው ነው በቃ በሱ ነው። ከዛ ውጪ በምንም አይነት በምንም ወይ ልንረዳቸው አንችልም። ብዙ ጋሽዬንም አምጥተው ሙሽዬንም አምጥተው እነሱም ሆስፒታል ገብተው እኛን ለማሳመን ሞክረዋል። ኦዲየንስ ጋር ግን ምንም አይነት ነገር የመሸወድ ሲስተም እስካሁን ድረስ የለም። ጀስት በቃ በፊት ብሩኬ በሚያደርጋቸው ድርጊቶች እየተናደዱ ምናምን መሳደብ ጀምሮ ነበር። አሁን ደግሞ ራሳቸው ተጸጽተው በሚሰራው ቪዲዮ ሀሳብ አስተያየት በራሳቸው መላምት እየተናገሩ ይገኛሉ ማለት ነው። እንዲሁም አሁን መላምቱ ምንድነው? ትናንትና ሀይሚ አሁን ምን ብላለች? ሀይሚ ትናንትና በቃ ይቅርታ ጥፋተኛ ከሆንኩኝ ይቅርታ ልበልህ፣ ይቅርታ ልጠይቅ ወይ ስትለው ምንም ጥፋት የለብሽም፣ ጥፋትሽ አንቺ እንለያይ ብለሽ በአባትሽ ፊት መናገርሽ ነው ምናምን ሲል ይሄንን በራሳቸው አንግል ይሄ ኦዲየንስ ጋ ያለ ነው፣ ኦዲየንስ ጋ እንዲሆነ ነው ምናምን በህይወታቸው ውስጥስ ያለው የራሳቸው እኮ የህይወታቸው ውስጥ ያለው ሰላም እሱ አንድ ጥያቄ ነው። ስለዚህ አሁን እኔ ሀይሚዬ የምነግርሽ ነገር ቢኖር ስቶሪ ላይ አለቀስኩ እያልሽ ማለት ነው። አሁንም ባልሽን ለበጎቹ አሳልፈሽ አትስጪ። በቃ አብረሽ መኖርሽ ላይ ቀር እየወደድሽው እያፈቀርሽው ለሱ ይሄ የማይሆን የሌለውን ባህሪ እንዲወጣለት አታድርጊ። በቃ ሰላም ፍጠሪ። ይቅርታ ማድረግ ካለብሽ ይቅርታ አድርጊ። እኔ ይመስለኛል ቡቡዬ ማለት ነው አሁን ላይ ዊና አንተ እስኪ ጥሩ ሆነ ተገኝ። አንተ እሷ የምትፈልገውን ነገር ለማድረግ ሞክር ብሎታል። እሷ የምትፈልገው ነገር ምንድነው ብሎ ሲጠይቀው አንተ ነው የምታውቀውን ያላቅም ብሎታል። እንደዛ ካለው ማግስት ነው እንግዲህ ይሄንን እንደዛ በቃ ካሁን በኋላ እኔም ወስኛለሁ፣ ግን የመጣሁባቸውን ነገሮች እንዳለ ላሳውቅሽ ብሎ ያሳወቀው ለዛ ይመስለኛል እንጂ ብሩክ አሁንም ቢሆን ይሄ ነገር ፕሮግራሙ እስከሚያልቅለት ድረስ ዝም ማለት ይመስለኛል የመረጠው። ግን በመሃል ዊና ገብቶ እስኪ ማድረግ የፈለከው ማለት የሚያስደስታትን ነገር ብቻ ለማድረግ ሞክር ሲለው ምንድነው የሚያስደስታት ብሎ ጠይቆታል። አንተ ነው የምታውቀው እኔ ነኝ ብሎታል። ሶ ይመስለኛል እንግዲህ ከካሜራ ጀርባ አውርተውበት በማግስቱ ነው እንግዲህ ያንን በቃ እኔ እዚህ የመጣሁበትን ጉዳይ ላሳውቅሽ ፈልጋለሁ ብሎ በልህ ነው በንዴት በቃ የሆነ ትንፋሹ ቁርጥ እያለ ህይወት እንዲህ ናት እየተባለ ወደ ሞት ዓለም የተጠራ እስኪመስለው ድረስ ብሩኬ ማለት ነው። ቪዲዮ ሄዳችሁ መስማት ትችላላችሁ። የሃይሚን ቤት ያሳያት ቀን በቃ ህይወት እንዲህ ናት እያለ ነው ሲያሳይ የነበረው እና
በዛ መካከል ዊና ምናልባት የመጣህበትን ነገር ስታቅ ሀሳቧ ሊቀየር ይችላል ብሎ የመከረ ይመስለኛል። እንደ ሀሳብ ነው የምላችሁ። ምክንያቱም የዛ ማግስት ነው እንግዲህ እንደዚህ አይነት ነገር ይዞ የመጣው። የዛ ማግስት አይደለ? የዛ ማግስት ነው አይደለም? የዛ ማግስት ነው መሰለኝ፣ ብቻ አይደል ነው። አዎ ይመስለኛል። ብቻ ግን ዊና የሆነ አስተዋጽኦ አድርጎለታል፣ ብቻ እንደሚመስለኝ ነገር ማለት ነው። የምትፈልገውን ነገር አንተ ታውቃለህ ብሎታል። ሶ ብሩክ ደግሞ የምፈልገውን ነገር የጥሷ የምትለውን ነገር ነው እያደረገ የነበረው። እሷ የምትለው ደግሞ እንለያይ የሚለውን ነው። እንለያይ ፓርት ደግሞ ጠይቋታል፣ ለምኗታል። መለያየት የለብንም እኔና አንቺ ብዙ የሚያስተሳስረን ነገሮች አሉ። ተይ ሀይሚ አትወስኚ፣ ተይ ይጸጽትሻል ብሎ ተናግሯል፣ መክሯል። ስለዚህ እኔ አሁን በብሩኬ ጋር ምንም ጥፋት አልታየኝም። አንቺ እኮ ሀይሚን ብቻ ነው የምትታይሽ የምታጠፋው። እኔ እሷ አጠፋች አላልኩም። እሷ ንግግሯ ብቻ ነው ንግግሯ ነው በቃ ከንግግሯ ነው። አሁን እሱ እኮ ምንም እኮ አይዲያ የላቸውም እኮ። አሁን ትናንትናም ተገናኝተው በአባትሽ ፊት እንዲህ ያልሽኝ ነው በቃ አባትሽ ጋር እንዲህ ተናግረሻል። ያ የተናገርሽው ነገር ጭንቅላትሽ ውስጥ አለ። እኔን አታምኝኝም። እምታምኚው በቃ ሌላ ህይወት አለ ራስሽ። ግን እኮ ጋሽዬም ተናግሯል። አንቺ ያዘጋጀሽው ህይወት አለ። የምን ፍቅረኛ የምን ጓደኛ ጉድጓድ ግቢ ነው ያለው ጋሽዬ፣ እንዳባት ማለት ነው። እንደ አባት የዛ የመጀመሪያ ቀን እኔ ሌላ ፍቅረኛማ አምጥቼ ላትድረኝ ነው በቃ አንተ ከብሩኬ ጋር በቃ ነህ፣ እኔ ብሩክን ማስደሰት ካልቻልኩ መለየት አልችልም ማለት ነው አንተ ስለምትወደው ብላለች እኮ ተናግራለች። ስለዚህ ያንን ነገር ሴብ አድርጓል። ወንድ ልጅ ነው። እንዴት በወንድ ልጅ ላይ ወንድ ሌላ ይታሰባል? ካጠገቧ ቁጭ ብሎ 1 ወር 2 ወር ሳይሞላው ተለያይተው እንኳን ይከብዳል። ስለዚህ አሁን እሱ እኔ ማለት እኔ እንጃ ኦዲየንስ ጋር መልስ ነው ብዬ እኔ ይሄንን አላስብም። ያን ነገር ድራማ ብለው ጀምረው እነሱ በመሀል ድራማ ሆነው ቀርተዋል ብዬ ነው ያሰብኩት ያው ሳስበው ማለት ነው። ለምን መሰላችሁ? እንዲህ ሲቀጥል እንዲህ ሀይሚዬ እኮ በጣም ነበር እኮ ከእዩ ጋር ራሱ እዩ ስትመላለስ ፔንሲዮን ምናምን ሁለተኛ ልታስረግዛት ነው ሁለተኛ እንዲህ ልታረጋት ነው ስትለው እኮ ነው የነበረው። አጅሬ ይሄን ነገር ሴባ አድርጓል በዛን ሰዓት ባይናገርም ማለት ነው። ስለዚህ ለወደፊት ለፍቅራችሁ የምትጠነቀቁ ከሆነ በቃ ሶሻል ሚዲያ ላይ ስንት የሚሰራ ድራማ አለ። እናንተ ሀይሚና ብሩኬ እውነት እንደው የአብርሃምን አይታችሁ አትሸወዱ፣ ገደል አትግቡ። አብርሃም አንዴ ገብቶበታል ኦልሬዲ። ፋሚሊም የሚያውቀው በዚህ ስራው ስለሆነ ሌላ ስራ ቢቀይርም ላይታይለት ይችላል። ግን እናንተ የአብርሃምን አይዲያ አትከተሉ። ሀይሚና ብሩኬ አሁንም ነገም ዛሬም ነግራችኋለሁ። እናንተ የህንድ ፊልም ብላችሁ እናንተ እየተቃቀፋችሁ ከሶፋ ሶፋ እየዘለላችሁ ብሰሩ ለራሱ እንደው ቤተሰብ በጣም ወዶት ነው የሚያይላችሁ። ሰው አንድ ቪዲዮ ከሰራ አንድ ቪዲዮ ሰርቶ እይታው ተመጣጣኝ እኩል ከሆነ ተመስገን ማለት አይሻልም? እንደዚህ ቤተሰብ ክብር አውርዱ፣ ዘር ጓደኛ አሰድቡ፣ ራሳችሁን አዋርዳችሁ ይሄ ለሃይሚ የተሰጣት ይሄ ነው፣ ሃይሚ ብሩክን ለመነችው፣ የብሩክ አባት ይሄን ለመነ፣ እንደዚህ ሆነ ከሚባል እዛ በቤታችሁ እንደ ማንኛውም ሰው እግዚአብሔር ይመስገን ቤት ተከራይታችኋል። እንግዲህ ካልመለሳችሁት እስካሁን ድረስ እንግዲህ ካልመለሳችሁት እንደተከራያችሁ ነው የምናውቀው። እዛ ውስጥ ሆናችሁ የራሳችሁን ስራ ብዙ ስራ መስራት ትችላላችሁ። እንዲሁም ደግሞ ከቱርክ ፊልም ማየት አለባችሁ። ቱርክ ፊልም እያያችሁ እናንተ ያንን ብትከውኑት ቤተሰብ ያያችኋል። እውነት ለመናገር የጨረቃ ፋሚሊ በጣም ልዩ ነው። ልዩ የምሬ ነው። እውነት የጨረቃ ፋሚሊዎች በጣም እኔ ሳላደንቅ አላልፍም። በሄዱበት አበረታት ሆነው የሰው ደስታ ያስደስታቸዋል። በክፋትም ለመጣ እንደዛው ክፋት ነው። ስለዚህ እኔ የምመክራቸው ነገር ቢኖር ሌሎቻችሁም አሁን ገስት ላይ እነሱ የሚሰሩትን ቪዲዮ ከመተንተን ማለት ነው እነሱ የሚሰሩትን አንዳንድ የሆነ በጣም ስማርት የሆናችሁ ኦዲየንሶች አላችሁ፣ የሃይሚና የብሩኬ ኦዲየንሶች ማለት ነው። እናንተ የምታዩት ፊልም ደስ የሚላችሁ ያንን ፊልም ቲክታክ ገስት ላይ ስትቀመጡ ክፋቱላቸው ይሁት ይደርሳቸዋል። ሃይሚ ምን ነው ብሩክን ተለያዩ ስላሉ ነው የተለያየሁት እያለች ቪዲዮ እየሰራች አይደለ? ስለዚህ ይሄን ድራማ ስሪልን ብላችሁ እዘዟት እስኪ ትስራ። ከዛ አለመታየቱን መታየቱን የምናየው ነገር ይሆናል። ግዴታ ሴትና ወንድ መጣላት፣ ሴትና ወንድ ማስረገዝ፣ እከሌ ልጅ አለው እከሌ ፍቅረኛዬን ወሰደው እንደዛ አይነት ነገር ባሰሩስ ብሩኬና ሃይሚ ማለት ነው። ይሄ የራሴ አመለካከት ነው። ቤተሰብ ለምን አሁን ካየሁት አንጻር አሁን ትናንትና ጋሽዬ ምን ጉድ ነው ልጅህን እንዴት ወንድ ትለምናለህ ሲሉት ነበረ። አይባልም። እሱ አሁን እንደ ሽምግልና ነው። በቃ ማንም ሰው እኮ ሽምግልና ተጠርቶ ጥፋት እንኳን ቢኖር ጥፋቱን ደብቆ ለማስታረቅ ነው መሞከር ያለበት። ምንም ያደረገው ነገር የለም ጋሽዬ ማለት ነው። ሙሽዬ ደግሞ እንደዛ እያየቻት በቃ ነገሩ ስላልገባት ነው። ጠዋትም ነግሬያቸዋለሁ መደጋገም እንዳይሆንብኝ ለዛ ነው
እና እኔ እንደኔ እንደዚህ አይነት ነገር ባይሰሩ ሃይሚና ብሩኬ ምን አጡ? ምን ተቸገሩ? ኦዲንስ አላቸው ከሌላው ከማንም ከቡታጅራ ፌመስ ከተባሉት በጣም በቃ እነሱ ናቸው አንደኛ። ስለዚህ አሁን ደግሞ እግዚአብሔር ይመስገን ቻሌንጅ ተጀምሮላቸዋል። የእንትን የመቅዶኒያን እንዲያበሉ ሃይሚ 300 እንድትገባ ብሩኬ 350 ነው እንዲገቡ ተብሎ ቲክታክ ላይ እየለፉ ነው ቤተሰቦቻቸው። ስለዚህ ይሄን ነገር ታሳቢ አድርጉ። በጣም ቤተሰብ የሚወዳችሁ ቤተሰብ ያለ ለሚጠሏችሁ ቤተሰብ ብላችሁ ብዙ ርቀት የሆነ ድራማ የተጨማለቀ ድራማ ባሰሩ በጣም መልካም ነው ብዬ አስባለሁ። የዛሬ አመለካከቴ ምክንያቱም አሁን ሃይሚ እንዲሆና ስለመጣች ብሩኬን የሆነ ሴት አላስለቅስም እያለ ያስለቅሳል እያሉ እየረገጡት ነው። ስለዚህ ይህ ሁሉ ለምን ይመጣል? በዛ መካከል እናንተ እንዲህ ከምትሆኑ እንደዚህ አይነት ጥሩ ስራ ሰርታችሁ ጥሩ አስተዋጽኦ የሚያደርጉላችሁ ለቻናላችሁ እንደ ራሳቸው አድርገው ከራሳቸው በላይ አድርገው የሚከታተሉ ሼር የሚያደርጉ ሞላ የሚል ሰው አለ። እነሱ ማስደሰት አለባችሁ። እግዚአብሔር የሚወደው እንደዚህ ነው። ምክንያቱም ለምን አሁን ሃይሚና ብሩኬ ሆስፒታል ሲሄዱ ብዙ ነን እኛ ያለቀስ ነው ከልባችን። ያ እንባ ደግሞ የሆነ ሰዓት ዞሮ የሆነ ነገር መሆን አይቀርም። ስለዚህ ከልኩ አያልፍም። ስለዚህ ሃይሚና ብሩኬ እዚህ የተጨማለቀ ህይወት ውስጥ አትግቡ። ለአንዴና ለመጨረሻ ብሩክም ይቅርታ ተቀብለህ ያለውን ነገር ብታስተካከል በጣም ደስ ይለኛል ወንድሜ፣ የኔ ኩራት። በእርግጥ ይሄን ነገር እኔ አንተ መጫን አልፈልግም። አንተ በራስህ ባሰብከው መንገድ መጓዝ ትችላለህ። ነገር ግን ያው ምንም ቢሆን ምን ሴት ልጅ ናት ተረዳት እላለሁ እኔ እንደወን ማለት እንደ ቤተሰብ እንደ ሐሳብ ስናገር ምንም ብትል ምን ድጋሚ ይሄን ነገር እንዳትናገረው አንተም እንዳትናገር ከካሜራ ጀርባ ቁጭ ብላችሁ ህይወታችሁን ማውራት፣ አንተ የምጠላውን ነገር መናገር፣ እሷ የምጠላውን ነገር መነጋገር። በመነጋገር ውስጥ ከተፈጸመ የሆነ ጸብ ሲመጣ እንደነገርኳችሁ ነው። የሆነ ጸብ ሲመጣ የዛን ሰዓት በጥሩ ጊዜ የመከራችሁ ምክር ጭንቅላታችሁ ላይ ይመጣል። ከዛ በኋላ ታቆማላችሁ። ስለዚህ የኛ ውድ ቤተሰቦች የምትወዷቸው ጥሩ ነገር በመናገር ይሄንን የሚሰሩትን ነገር እንዲህ ለማለት ፈልጋ ነው፣ እንዲህ ለመሆን ነው፣ እንደዛ ለማለት ነው እያላችሁ እየተነተናችሁ ሌላ ነገር አታስፉላቸው። እነሱ አሁን በእኛ ነው እየተንቀሳቀሱ ያሉት እስካሁን ያሰፉት እንጂ ይሄ ድራማ የሚያልቀው በእርግጠኝነት ማን ነበረ እንትና ሚፍታህ ሄዶ ልጁን ልናገር ነው ብላ የመጣች ጊዜ የዛን ሰዓት ያልቅ ነበር። ግን በእኛው በቤተሰቦች ይሄ ተባለ እያሉ በዛው ቀጥለው እዚህ ደረሱ። አሁን ደግሞ ጭራሽ መያዣና መጨረሻውን ድርቅልቅልቅ አደረጉት። ለተመልካቹም ለነሱም ግራ ገባቸው። ቤተሰብ አፈሮ አመግቤ ነው